የምስራቅ አፍሪካ የውሃ ማማ ተብሎ የሚጠራው የጮቄ ሰንሰለታማ ተራራዎች መረጃዎችን ለጠቁማችሁ። መገኛው ምስራቅ ጎጃም ዞን ሲሆን 4100 ሜትር ከፍታ አለው። በዋናነት ስናን፣ ደባይ ጥላት ግን፣ ሰዴ፣ ቢቡኝና ማቻከል የሚባሉ ወረዳዎችን ያካልላል። ኢትዮጵያን የውሃ ማማ ከሚያስብሏት መካከል ጮቄ ተራራ ግንባር ቀደም ነው። 23 ትላልቅ ወንዞችና 273 የአባይ ገባሮች በስሩ የሚፈልቁበት የውሃ ጋን ነው። ከፍተኛ ቅዝቃዜ በተለይም በክረምት ወራት ለተወሰኑ ሳምንታት በበረዶ ተሸፍኖ የሚቆይ ቦታ እንዳለው ይነገራል። ይህ ተራራ በበጋ ወቅትም ቢሆን በተለይ በታህሳስ ጠዋት ላይ በረዶም አይጠፋውም። ጮቄ በተፈጥሯዊ ገጽታው ውበትን የተቸረ ሲያዩት መንፈስን የሚያረካ የተፈጥሮ ገጸ በረከት ነው። አካባቢው በብዝሃ ሕይወትም የታደለ ነው። ጮቄ ተራራ ከ85 በላይ የሚሆኑ የእጽዋት ዝርያዎችን የያዘ የተፈጥሮ ከባቢ እንደሆነም ይነገራል። ከነዚህ መካከል አስታ፣ አምጃ፣ አሸንግድዬ፣ ጅባራ፣ አይዳኝ፣ ግንይ፣ ጽድ፣ ኮሶና ኮሸሽሌ የመሳሰሉ ሲገኙ ከእንስሳት ዝርያዎች ደግሞ ነብርና ሌሎችም የዱር እንስሳት እንደሚገኙ በጥናት ተረጋግጧል። የማህበረሰብ ጥብቅ ስፍራዎች 16 በላይ አጥቢ የዱር እንስሳት እና ከ41 በላይ የአእዋፍ ዝርያዎች እንዳሉት ተገልጿል። በርካታ የወፍ ዝርያዎችም ይገኙበታል። ቅልጥም ሰባሪ የሚባል ስያሜ ያለው የወፍ ዝርያም በዚሁ ተራራ እንደሚገኝ ይነገራል። ብርቅዬዋ ቀይ ቀበሮ ታሪካዊ የመኖሪያ አካባቢም እንደነበረ ይታወቃል። ጠቅላላ ስፋቱም ወደ 53558 ሄክታር እንደሚደርስ በአካባቢው በተደረጉ ተደጋጋሚ ጥናቶች ውጤት ያመለክታል። የጮቄ አካባቢ የመሬት አቀማመጥ 86 ከመቶ ተራራማ፣ 1.5 ከመቶ ሸለቆና 12.5 ከመቶ ሜዳማ እንደሆነ በተደጋጋሚ ተገልጿል። ከዞኑ ዋና ከተማ ደብረ ማርቆስ 61 ኪሎ ሜትር፣ ከክልሉ ዋና ከተማ ባህር ዳር ደግሞ 325 ኪሎ ሜትር ርቀት ላይ ይገኛል። ከደብረ ማርቆስ ድጓ ጽዮን ሞጣ የሚሄደው አንደኛ ደረጃ የጠጠር መኪና መንገድ እና ከድጓ ጽዮን ፈረስ ቤት ከደብረ ማርቆስ ቆይ ቢቸና የሚያገናኙ አውራ መንገዶች ጮቄ ተራራን ለመጎብኘት የሚያስችሉ ተመራጭ መንገዶች ናቸው። የሚመቸውትን መንገድ መርጠው ይጠቀሙ ዘንድ ይህንን ድንቅ የምስራቅ አፍሪካ የውሃ ማማ የተፈጥሮ በረከት እንዲጎበኙ መልእክታችንን እያስተላለፍን የዕለቱን ፕሮግራማችንን በዚህ እንጨርሳለን። አመሰግናለሁ።